ተገኘ ትገኛል። ነገ ሰላም ከሌለ እኮ የተቀበሩት ሰዎች ሄደው ይቃጠላሉ፣ እርሻ ይሆናል። አንተ ሰው ከቤት ስትወጣ ከበጎ ምዕመናን ጋር አብረህ ሁን አለ። እየተነጋገርነ ሃይማኖታችን ነው መሄድ ያለብን። ስትል ከበጎ ምዕመናን ጋር ሁን አለው። ሰው ከሚያሙ ከሚበጥሱ አይደለም። በመካከላችሁ ላይ ንዝንዝን ክፋትን ልተው ይገባችኋል። አቤት እዚህ ላይ ያለ አሁን ስንጨቃጨቅ ያደረሰ ሰዎች ስንቶች ናቸው? ባለ ትዳር አትለቂኝ አትለቀኝ ወጣ ብለሽ ማተይ እንዲሙኝ ነው እኮ ስትጋቡ ወይም ደግሞ አስፈቅዱ። ቄሶች ለአንድ ወር ብላችሁ ተጋብታችሁ ካልጣፈጣችሁ እየቀልበለ ነገሩ ቀን ነው ማይጣፍጣችሁ፣ ማታ እንኳን ትነፋፈቃላችሁ ይመስለኛል። ሲኖሩ ሰላም ሆኖ መኖር ምን ለስንት ዓመት የምንኖርበት ነገ ፈርትቢያ ምን ሆናለን? ዘላለም የምንኖርባት መንግስተ ሰማያት ናት። ይሄ እኮ የተወሰነ ጊዜ የምንኖርበት። ምንድነው ጭቅጭቁ? ማናርፍ ምንድነው ጭቅጭቁ? ምንድነው ንትርኩ? መቼ ነው የምናርፍ? መቼ ነው አእምሯችን ሰላም ይሆን? እስተሚነጋ የሚቸኩል አለ፣ ሲመሽ የሚጨንቀው ሰው አለ። እንደዚህ ነው እንኳን ለሚኖር ይሄን ያለው ስለ ዳኞች ብቻ አይደለም ማለት ዳኞች የታያቸውን መፍረድ ይችላሉ። በሁሉ ጊዜ ሁሉ በጎ ነገር ልታረጉ እንመክራቸዋለን አሉ ሰለስቱ ምዕት። ዘይት የለው የማይቆጠረውን ክብር ታገኙ ዘንድ እነግራቸው